በእድሜ ምክንያት እንዲሁም ያለ እድሜ የመጣ ሽበትን ከነድራሹ የሚያጠፋ በቤት ውስጥ የምናዘጋጀው ውህድ ይዤላችሁ መጥቻለሁ። በዘላቂነት ሽበትን የሚያጠፋ ለሴትም ለወንድም መሆን የሚችል 100% ከጎንዮሽ ጉዳቶች ነፃ የሆነ ከፀጉር በተጨማሪ ለፂም የሚሆን አጠቃቀሙ ደግሞ በጣም ቀላል እና 100% ሽበትን የሚያወጣ ውህድ ይዤላችሁ መጥቻለሁ። ቤተሰቦች ይህንን ውህድ እስከ መጨረሻው በማየት ስሩትና ተጠቀሙት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ቤተሰቦች ዛሬ ይዤላችሁ የመጣሁት የሽበት ማጥፊያ ነው። ለወንድም ለሴትም የሚሆን ነው። ያው የሽበት ማጥፊያ ከተባለ ለሁሉም የሚሆን ነው ማለቴ ነው። እና ቤተሰቦች በጣም ቀላል ነው። በቤታችን አዘጋጅተን የምንጠቀመው ነው። በእርግጠኝነት ያጠፋላችኋል። እንዴት ነው ሽበቱን የሚያደርግላችሁ መሰላችሁ? ሽበቱን የሆነ ቡኒ ነው የሚያደርገው፣ ብራውን ነገር ነው የሚያደርገው እና ይሄንን ውህድ በሳምንት 3 ጊዜ ከተጠቀማችሁት ሽበታችሁን ከለሩን ይቀይርላችኋል። እንዲሁም ደግሞ ከስር የሚወጣውን ሽበት ጥቁር እንዲያደርገው ያደርግላቸዋል ማለት ነው። እና ወደ አሰራሩ ስንሄድ በጣም ቀላል ነው። በቤታችን በምናገኛቸው ነገሮች ነው የሚሰሩ። ምን እናደርጋለን? አሁን ሽንኩርት አለ። ሽንኩርቱን ልጣጩን እናዘጋጃለን ማለት ነው። የሽንኩርቱን ገለባውን ልጣጩን ማለት ነው። ከዛ እሱን ገለባውን እንልጥና ከሱ ላይ ምን እንጨምራለን? ቅርንፉል፣ የሻይ ቅመም አለ አይደለ? እሱን ትፈጩትና እኔ እንደዚህ አሁን እንደምጨምረው ይሄ የቅርንፉል ዱቄት ነው። ትፈጩትና ድቅቅ አድርጋችሁ እዚህ ላይ ትጨምራላችሁ ማለት ነው። 2 ማንኪያ የሚሆን 2 የሻይ ማንኪያ የሚሆን። ከዛ ሶስተኛ ደግሞ ምን ትጨምራላችሁ? ጥቁር ሻይ፣ ሊፕቶን ሻይ፣ ጥቁሩ ሊፕቶኑ ይሄ ቀዩ ሳይሆን ሻይ አድርገን የምንጠጣው ሳይሆን ጥቁር ሻይ አለ። ብዙ ጊዜ ለሻይነት አንጠቀመውም። አንዳንዶች ናቸው እየገዙ የሚጠቀሙት እንጂ ብዙ ጊዜ አብዛኛው ቤት ጥቁር ሻይ ነው አይቻለው። እና ቤተሰቦች ጥቁር ሻይ ብላችሁ ትገዙና እሱን ትጨምሩታላችሁ ማለት ነው። ካዘጋጀነው ከሽንኩርቱ ከገለባውና ከቅርንፉሉ ዱቄት ጋር ማለት ነው። ከዛ እንደዚህ አድርጋችሁ ድስት ላይ ታደርጉትና ውሃ ትጨምሩበታላችሁ። የሚበቃችሁን ውሃ መጥናችሁ ትጨምሩበታላችሁ። ከዛ እንጥደዋለን እሳት ላይ ማለት ነው። እና ይሄ ነገር እውነት ቁም ነገር እንትን ይላል፣ ይሰራል። እኔ ስላየሁት ነው። አሁን እኔ 2 ሽበት ቀርተውኛል። እያጠፋኋቸው ነው። እየተቀባው ደግሞ አሳያችኋለሁ ሽበት የቱ ጋር እንደቀሩ። እና እንደዚህ አድርገን እንጥደዋለን፣ እሳት ላይ እንጥደዋለን። ከዛ ከ15 እስከ 20 ደቂቃ የሚሆን እናንተ ከትከዋለን ማለት ነው። ጥቁር ይልልናል ራሱ በደንብ ሲንተከተክ ጥቁር ይልና ወደ መጨረሻ አካባቢ ደግሞ የሆነ እንዴት ነው ውፍር ይላል ውሃው ማለት ነው። እና በጣም ቀላል ነው። በቤታችን የምናዘጋጀው ነገር ነው። ምንም የጎንዮሽ ጉዳት ነገር የለውም። በጣም አሪፍ ነው። እንዲሁም ለእድገቱ ራሱ ለፀጉራችን እድገት አሪፍ ነው። ሽንኩርት ስለሆነ ሽንኩርትና የቅርንፉል ውሃ ስለሆነ ለፀጉራችን ምንም ጉዳት የለውም ማለት ነው። እና እንደምታዩት አሁን ተንተክትኮ ውፍር ይላል ውሃው ራሱ። ከዛ ሲቀዘቅዝልን በማጥለያ እናጠለዋለን ማለት ነው። ግን በጨርቅ ብታጠሉት የተሻለ፣ ምክንያቱም ይሄ የቅርንፉሉ ዱቄት እንትን ዝርክራኪ ስለሚኖረው ፀጉራችን ላይ ስንቀባ እንዳያስቸግረን በኋላ ገብቶ ማለት ነው። ዝርክራኪው ፀጉራችን ስርስሩ ስለምንቀባው ሊያስቸግር ይችላል በኋላ ስንታጠብና። በነገራችን ላይ ይሄን ተቀብተን አንታጠበውም፣ እዛው ላይ ነው የምንተው። አሁን እንደዚህ አድርጌ አዘጋጅቼዋለሁ። ከዛ በኋላ 1 ማንኪያ የሚሆን ዘይት ጨምርበታለሁ ማለት ነው። ይሄ የሬት ዘይት ነው እኔ የጨመርኩበት፣ የሬት ቅባት። እናንተ ዘይቱንም ኮኮናት መጨመር ትችላላችሁ። ይሄንን የጨመርኩበት ለምንድን ነው? ይሄ ውሃ ስለሆነ ፀጉራችን ላይ ስንጨምረው ስንቀባው ፀጉራችን እንዳያደርቅብን ነው ቅባቱን የጨመርኩት። እና እንደዚህ እያደረግን አዘጋጅተን ብንጠቀም ፀጉራችን ሽበታችን ይጠፋልናል፣ ወይም የሽበታችንን ነጩን ከለር ይቀይርልናል ማለት ነው።
እና ቤተሰቦች እንደዚህ አድርገን እየተጠቀምን ሽበታችን ብናጠፋ ጥሩ ነው ብዬ አስባለሁ። እኔ ለእናንተ ብዬ ነው፣ እኔ ለራሴም ብዬ ነው፣ ለእናንተም ብዬ ነው። እና ቆንጆ ነው በእውነት ተጠቀሙት፣ አሪፍ ነው። ከዛ በኋላ እናንተ ባላችሁ በምትጠቀሙበት እቃ ትጨምሩትና እንቀባለን ማለት ነው። እና እየተቀባው ደግሞ አሳያችኋለሁ። ሽበት ያለባችሁ እንደዚህ እያደረጋችሁ አጥፎ እና እየተቀባው ደግሞ አሳያችኋለሁ። የትም እንዳትሄዱ ቪዲዮውን ላይክ አድርጉ። በእውነት ላይክ አድርጉ። ምን ላይክ ማድረግ ችግር የለውም። ሸራ አድርጉ። ሽበት ላለባቸው ጓደኞቻችሁ ሸራ አድርጉላቸው። ሽበታቸውን በዚህ አጥፉ። እና እንግዲህ ካለ እድሜ የሚመጣ ሽበት ምንድን ነው ይባላል? ካለ እድሜ ሽበት ስለሚመጣባችሁ የተመጣጠነ ምግብ ብሉ፣ ጭንቀት ቀንሱ። አልኮል፣ ሲጋራ የምትጠጡ የምታጨሱ ከሆነ እሱን ማቆም አለባችሁ ይላሉ። እና ደግሞ ቪታሚን ዲ፣ አይረን፣ ካልሲየም፣ ቪታሚን ቢ12ን ተመርመሩ ይላሉና ያለ እድሜ ሽበት ለሚመጣባችሁ እንደዚህ አድርጉ ይሉናል። እና አሁን ፀጉሬን እየተቀባው ያሳያቸዋለሁ። ስርስሩን ነው የምንቀባው። ያው ሽበት ከስር ስለሆነ የሚወጣ ስርስሩን ነው የምንቀባው። ከውስጥ የሚወጣውን ሽበት እንትን እንዲልልን እያጠቆረው እንዲሄድልን ማለት ነው። እና ቤተሰቦች እየተቀባችሁ ማሳጅ ማድረግ አለባችሁ ማለት ነው። ሽበት ያልወጣባችሁ ደግሞ ሽበት እንዳይወጣባችሁ ፀጉራችሁን እና ቆዳችሁን ከፀሐይ ብርሃን ተከላከሉ። ካውያ አታዘውትሩ። ተፈጥሯዊ ፀጉር ላይ የሚቀቡ ውህዶችን መጠቀም እንዲሁም ደግሞ የፀጉር ቆዳን ማሳጅ ማድረግ ነው ዋናው። ሽበትን ለመከላከል አንደኛው ማሳጅ ማድረግ ነው፣ የፀጉርን ቆዳ ማሳጅ ማድረግ። በእውነት ማሳጅ ማድረግ ለፀጉር ለእድገቱም ለሽበትም በጣም አሪፍ ነው። ሁሌ ማሳጅ አድርጉ ምላችሁ እኔ ወድጄ አይደለም የኔ ውድ ቤተሰቦች። እና እኔ የምላችሁን ብትሰሙ ታተርፉበታላችሁ። ቆንጆ ነው። ግን ቤተሰቦች ለምንድን ነው ሽበት ቦታ መርጦ የሚወጣው እንዴ? በጣም ነው የሚያናድደው። እውነት ምን ችግር አለው? ኋላ ላይ ቢወጣ ወይም መሀል ላይ ቢወጣ ምን ችግር አለው? ፊት ለፊት ላይ ግንባር ላይ ግንባራችን ላይ ሰው ፊት ለፊት የሚያይን ቦታ ላይ ይወጣል። ክፋቱ ሽበትም እንደው ክፋተኛ ነው ለካ። በእውነት መሀል ላይ ቢወጣ ምን ችግር አለው? ግንባር ላይ እና አሁን እኔ ሽበቴን አጥፍቻለሁ። በፊት እየነቀልኩ ነበረ ሳጠፋ ነበረ። ሲነቀል ደግሞ ይበዛል ይላሉና በእውነትም በዝቶብኝ ነበር። ከዛ በኋላም በውህዶም በምኑም እያልኩ አጥፍቻቸው አሁን 2 ቀርቶኛል። አሳያችኋለሁ የት ቦታ እንዳሉ። እና እንደዚህ ማሳጅ ፀጉራችሁን ማሳጅ እያደረጋችሁ ውስጡን እንደዚህ እየቀባችሁ ሽበታችሁን በእውነት ማጥፋት ትችላላችሁ። እንዴት ነው ሽበቱ የሚሆንላችሁ መሰላችሁ? ወደ ቡኒ ከለር ይወስደዋል ሽበቱን። ይሆናል አይደለ? ብራውን ከለር ልክ ቀለም እንደተቀባችሁት ነገር ነው የሚሆንላችሁ። እና ቀልድ አይደለም፣ ቁም ነገር ነው። እና እንደዛ አድርጋችሁ ከነጭ ብራውንም ቢሆን ይሻላል፣ ከነጭ ቀይ ቢሆን ይሻላል አይደል? እና እንደዛ አድርጋችሁ ተጠቀሙት። እንደዚህ አድርጋችሁ ተጠቀሙትና ሽበታችሁን አጥፉ። ሽበት በጣም ነው እኔ የምጠላው፣ አልወድም። ስለማልወድ ነው መሰል ቶሎ ቶሎ የሚወጣብኝ። አንዳንዶች ደግሞ ሽበት ጸጋ ነው፣ በጸጋ ተቀበሉ ይላሉ። ግን ሽበት ያለ እድሜ ሲሆን ያስጠላል፣ በእድሜ ሲሆን ነው እንጂ። እና የኔ ውድ ቤተሰቦች ቪዲዮን እንደወደዳችሁት ተስፋ አደርጋለሁ። እንግዲህ እንደዚህ አድርገን ሽበታችንን እናጠፋለን ማለት ነው። እና ደግሞ ሽበታችሁን ለማጥፋት ብላችሁ ቀለም የምትቀቡ፣ ቀለም ማለት እንደዚህ ተገዝቶ ኬሚካል ያለው ቀለም የምትቀቡ፣ እዚህ ጋር ነው ሽበት ያያችሁት። ሁለት ሽበት አሉኝ እዚህ ጋር። አሁን አጠፋቸዋለሁ እነሱንም። እና ሽበትን ለማጥፋት ብላችሁ ቀለም የምትቀቡ ደግሞ ይሄ ገበያ ላይ የሚሸጠው ኬሚካል ተጨምሮበት የሚሸጠው ቀለም አለ አይደለ? እሱን ስትቀቡ ሽበታችሁ እንደውም እየባሰበት እየጨመረ ነው የሚሄድና ሽበትን ለማጥፋት ብላችሁ ቀለም አትቀቡ። ከዛ ቀለሙን ተቀብታችሁ ልክ ቀለሙ እየለቀቀ ሲሄድ ከታች የሚወጣው ፀጉራችሁ ሽበቱና ጥቁሩ ፀጉራችሁ ሲያስጠላ ቀለሙ እየለቀቀ ሲሄድ ሽበታችሁ
እየወጣ እየበዛ ነው የሚሄደው እና ቀለም አትቀቡ። ሽበት ለማጥፋት ብላችሁ እንደዚህ በተፈጥሮ ነገር በቤታችሁ እያዘጋጃችሁ በቤት የሚዘጋጅ ቀለም ኬሚካል ያልተጨመረበት እሱን ብትቀቡ ይሻላል። እና ቤተሰቦች እንደዚህ አድርጌ ተቀብቼዋለሁ። ማሳጅ አድርገዋለሁ። ከዛ በኋላ ከሁለት ቦታ ጉንጉን አድርገዋለሁ። እኔ መታጠብ ከፈለጋችሁ 1 ሰዓት ሽፍን ታደርጉትና 1 ሰዓት በኋላ ትታጠቡታላችሁ። እዛው ላይ መተው ትችላላችሁ። በሳምንት 3 ጊዜ ይህንን ተጠቀሙት። እንግዲህ የዛሬው ቪዲዮአችን ይህንን ይመስላል። በሌላ ጊዜ እስከምንገናኝ መልካም ጊዜ። አመሰግናለሁ።